ኧረ እባካችሁ ንገሩኝ እንዴ መጨነቂያ ይታያችሁም እንዴ ነው እየቀለዳችሁብኝ ነው አይ የቀለድን እንኳን አይደለም በቃሉ ነገራት እኔ ተፌም ብየው እኔ በእውነት እንደዚህ አይነት ነገር መናገር በጣም ነው የሚከብደኝ አንቺ ግን ጤነኛ አይደለሽም እንዴ አቃሎ ተፌ ተነጋግረን የመጣ ነው እኔ እንደነግራት ግን በእውነት ጨነቀኝ ተፌ ንገራት አንተን ያልቻለ እባክህ ተፈሪ እባክህ በፈጠር ለለመነ አንተ ንገረኝ ጥሩ እሺ ምን መሰለሽ ሳሮን አብይ አዲሱን ስራ የጀመረው ከሌላ ከማንም ጋር ሳይሆን ከኔ ቀድሞ ባለቤት ከሲዮን ጋር ነው ዱባይ አውራም ሄደችው እሷ ናት አዎ ከይሲ አንተ ሰይጣን ልጄን ገደል ከተትካት አንሶ ደግሞ እቤቴ ድረስ መጣ ቆይ ማለት ነው ቆይ ላስረዳ ዝም በይ ንቀት ያ ለድርያ እዚህ ድረስ ተጠሪዋለሽ ለድርያ እግዚአብሔር ነው ሷል ዝም በል እውነት ጋሽ በል ዝም በል ጋሽ ደግሞ አትበለኝ ዝም በል ዝም በል ፈልጌ እንደማልገለው ካገኘሁት ግን እንደማልለቀው ነግሬሻለሁ ዞር በይ ከፊቴ ከአንቺ ጋር ጉዳይ የለኝም በእናትህ በማየሙት ስሟን አትጥሪብኝ ስሟን አትጥሪብኝ አባኔ ካረገኝ እኔ ዞር በይ አንቺ አሰዳቢ ዞር በይ እንግዳለኝ አባኔ ምራሽ ገለኝ አድይ በቃ እኔና አንቺ ሳናስበው ባልና ሚስት ሆነናል ምን ታደርገዋለህ ይታደሉታል እንጂ አይጋፉትም ይለዋል ለዚህ ነው ጠቅልለኝ ቁጭ ግን ዘሪ የልጃችንን ዲኤንኤ እናስመርመር እስክታቅ ድረስ ባትንከባከበኝ እንግዲህ የለም አድይ እውነትሽን ከሆነ መንከባከብ አይደለም እንኮኮ አርጌሽ ነው መዞረው እውነት አድይ ሙች እኔ መታመን ነው የምፈልገው ዘሪዬ ሙት ከተወለደ በኋላ ፈለከበት ውስጥ እንደምታደርግ ታደርገዋለህ እንዴ አድይ በቃ እንዴ ከዚህ በኋላ ምን መተማመን ያስፈልጋል አሁን በደንብ አምኛለሁኝ አድይ አይሉ ዘሪ ተው ግዴላ አሁን ጭቅጭቁን ተውና እጅን ታጠብና እንብላ አይ ምን እጅን መታጠብ ያስፈልጋል አንቺ የሰራሽውን በልቼ እንኳን መታመም አይደለም ድብን ንብል ምንም አይመስለኝም አረ በስማም እኔ ገፊ እንድባልም አልፈልግም ልጄም ያለባት እንዲያድግ አልፈልግም ግባና ታጠብ አድይ ሙድ ያሽብኝ አይደለም አይደል ከምርሽን ባልና ሚስት ሆነና አሁን በዚህ ሰዓት ሙድ ያዛል ዘርዬ ረከባና ታጠባክ ተመስገን ፈጣሪ ላንተ ምን ይሳናል ፈጣሪ ካላወቀው ዝጉዳለ አዲ ያመጣችሁን የትምህርት ዕድል አባዬ ተቀብሎ ውጭ እንዲሄድ ተገድቻለሁ አንቺማ እንደዚህ አይነት ሰው አይደለሽ የእውነት ነው እንዴ ቆይሽ እሳቸው እንዴት እንደዚህ አይነት አስደንጋጭ ነገር ያደርጋሉ አንቺስ እንዴት እሺ ትያቸዋለሽ የሚያስደነግጥ እሱ አይደለም ማለት ለትምህርት ነው ተብሎ የሚሄደው ለትዳር ነው
ከምርሽን ነው ይሁን ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ከዘራኝ በኋላ ከናረቢ እንዳትሄድልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትኖር አረብ ሀገር የሚመስለው እሱም ልሰናበቱት ነው። ኧረ እባካችሁ ንገሩን እንዴ መጨነቂያ ይታያችሁም እንዴ ነው እየቀለዳችሁብኝ ነው አይ የቀለድን እንኳን አይደለም በቃ አሉሌ ነገራት እኔ ተፌም ብየው እኔ በእውነት እንደዚህ አይነት ነገር መናገር በጣም ነው የሚከብደኝ አንቺ ግን ጤነኛ አይደለሽም እንዴ አቃሎ ተፌ ተነጋግረን የመጣ ነው እኔ እንደነግራት ግን ጥሩ እሺ ምን መሰለሽ ሳሮን አብይ አዲሱን ስራ የጀመረው ከሌላ ከማንም ጋር ሳይሆን ከኔ ቀድሞ ባለቤት ከሲዮን ጋር ነው ከፈጣሪ ጋር የገባሁትን መሐላማ በፍጹም ማፍረስ አይኖርብኝም የፈለገ ቢሆን በቃል ጸንቼ መቆም አለብኝ አደራህን አምላኬ አንተ ስንፍናዬን አቅም አሳጣው ከድካሜ በላይ ብርታትን አድለኝ መብራት ውሃ ስልክ ይሄ ነው እንግዲህ በእንቅርት ላይ ጆሮ ደግፍ ማለት ማን ይሄንን ኩልን ያለ ፊልተር ያመጣልሽ እባክሽ ያለው ማባዬ ናፍቆት ነው ያመጣልክ በእንካ ያስገቢ ይሄን እንዴት አንጀት አረስ ነው
ይሄን ፍሊተር የጠርነቀች ሴት እግዚአብሔር እጇን ይባርከው። ደግሞ አባዬ ፍሊተር ብቻ አይደለም ቆንጆ አረቄና ጠጅም ይዞልህ መጥቷል። እንደው ልፋ ቢለው ነው እንጂ እሱ ምን ዋጋ አለው? እንደ በፊቱ የቁጭ የኔ ያልጠጣለት እንዴ አባዬ። እና ይሄን መሰለ ፍሊተር አግኝተህ ደጅ ምን ልትሆን ነው የምትወጣው? ጩኸት ፍለጋ። ምን ሰሞኑን ከደረሰብኝ ሀዘንና ስቃይ አረቄና ጠጅን ጠጥቼ ራሴን ባደነዝዝ ይሻለኛል። ኧረ ቆይ አባዬ ዛሬ ፖሊስ ጣቢያ ምን አሉክ? ያው ተጠራች ቃሏን ጠየቋት። ሲጠይቋት በጣም ተደፈርኩኝ ብላ ካኪ ዘራፋለች ጣቢያው። ምን እቺ ደንደሳም ቆሞ ቀር ደግሞ ከሷን ብዙ ትፎክራለች እንዴ? ታዲያስ ጊዜው ያይን አውጣና ፎይታ አይደለም እና ሰጣቸው። በወቅቱ ድርጊቱን ያየችው ብሪቱ ስሰጣት ምን ነው ምን በደልኩ ብላ አለችብኝ። እንዴ ለምን? መጀመሪያም አላቅም ብላኝ ነበር። ከዛም በኋላ ስሰጣት ደግሞ እግሪ ላይ ተንከባላ ስልትልብኝ ጊዜ ትቻት ወጣሁ ሄድኩ። እሱ ችግር የለውም ፖሊሶች እንዲሰጣት እናደርጋለን። መጀመሪያ ግን ሜሮን ትመስክርና። አትመሰክር እንዴ አባዬ? በፍጹም አትመሰክር። ለምን? አዎ ብሪቱ አለ ጤናው አይደለም እግሬ ላይ ወድቃ የተማጸነች የፈራችው ነገር ይኖራል ብዬ አምናለሁ። ታዲያ እሷና ብሪቱ ምን ያገናኛቸዋል? ባያገናቸው እቺ ምስኪን ልጅ እንደው እሷ ላይ እንትን ከማለት እንደው ቢቀርብኝ ይሻላል ብዬ ነው። ኧረ ተው አባዬ ተው። በዚህ ላይ ደግሞ ናፍቆቴ ይህንን ጉዳያችን ከሰማ እችን የሚወዳትን ከእናቷ አስፈልጦ ህይወትን ሊቃቃሩ ይችላሉ እኮ ብዬ ነው የማስበው። እኔ አባዬ ደግሞ ይቃቃሯ ታዲያ? እንደሱ አይባልም እንጂ ዘመኑ ሙሉ ክፉና ደጉን አብሬ ያሳለፍኳቸው ሰዎች ጋር ጥርስ መናከስ አልፈልግም ብዬ ነው። እንዴ አባዬ ይሄማ በጭራሽ ሊሆን አይችልም። ይሆናል ልጅ። ይሄንን ነገር እሷ ባታደርገው እኮ ጸጸቱ ለኛ ነው የሚተርፈው። አባዬ እኔ በዚህ ጉዳይ አልስማማም። አንዴ ጀምረናል አይደል እንዴ? ደህና ዋላችሁ? እግዚአብሔር ይመስገን። አቤት ምን ፈለክ? እኔማ ምንም አልፈለኩም። እዚህ ፊት ለፊት ቤት ያለው ቻይና አዲስ ሰራተኛ። አዲስ ስለሆነ ነው ያላወቅነው። አዎ ይሄን ፖስታ ስጣቸው ብለኝ ነው የመጡት። እስኪ ምንድነው? እንዴ አንቺ የፈራሁት ደረሰ። በቃ አባዬ በቃ ቶ ካስፈለጋችሁም ደግሞ ቪዲዮን ቀርጫለሁ ብላችኋል። ከይሲ ከዘመዶቼ እኮ አራራቀች። የፈራሁት የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። በጣም ይቅርታ። ችግር የለም። ስልክሽ እየጮኸ ነበረ። እባክሽ ተይው። እራት አያበላ ወይ ሊፕስቲክ አይገዛ ምን ያደርጋል ብለሽ ነው? ታዲያ ለምን አታነሺውም? ወይ ጉድ! ነገርኩሽ እኮ ተይው። እኔ ከእሱ ጋር ምን ጭቃጭቀኛል? በቃ ራስሽ ገብተሽ መስራት ጀመርሽ ማለት ነው? ምን ላድርግ ብለሽ ነው? ያቺ መናጤ ጥጋበኛማ ጥጋብ አናቷ ላይ ሲወጣባት ጊዜ
ቻው ሳትለኝ ዝም ብላ ሄደች። ማለት እሷ ጥላሽ ሄደች? ስሟን ቄስ ይጥራውና ያቺ አዲ የሚሏት ነች። ምን አዲ ለቀቀች? አይ እሷ እንኳን ሄደችልሽ። እንዴት? ጆሮ ለባለቤቱ ባዳ ነው። በእሷ የተነሳ ብዙ ደንበኞች ናቸው የሸሹት። ኧረ እባክሽ መሲሙች ወሬዋ እየደበራቸው ጉሯዋ እያንገሸገሻቸው እኔም ማውቃቸው ሰዎች እንኳን ብዙ ሰዎች ናቸው ቤት ተቀየሩ። ኧረ እባክሽ ሰማሽልኝ ሜሪ? ያቺ መናጢ ለካስ ደንበኞችን በሙሉ ካባረረች በኋላ ነው ለካስ ጥላኝ ሄደችው። እሺ ከዛስ? እኔ ራሱ ቤቴ ቅርብ ስለሆነና ብዙም ስለማሰማት እንጂ ጥለሽ ልትሄጂ ነበር። ታዲያስ? በይ ካሁን በኋላ ቆንጆ ሰራተኞች ቀጥሬያለሁኝ። በጣም አሪፍ አሪፎች ቀጥሬያለሁኝ። በጣም ያስተናግዷቸዋል። ደም ጓደኞችን ተመልሰው እንዲመጡ አድርጊልኝ። እሺ እኔ ቆንጆ። ግን አንቺ መቅረት የለብሽ። ኧረ በጭራሽ አልጠፋም። ምን ጉድ! ይሄን ስልክ እኮ በጭራሽ አልለቅሽም አለኝ። ምን ጉድ ነው? ግድ የለሽም ስልኩን አንሺ እባክሽን። ተይው እኔ አልቸኩልም። ፕሮግራሚ ማታ ስለሆነ ቀስ ብለሽ ትሰሪኛለሽ። ኧረ እሺ። ምናልባትም እኮ የቤተሰብ ስልክ ሊሆን ይችላል። ሄሎ ትዬ መሰረት። ምን? ትዬ መሰረት? ይቅርታ መሲ፣ እንዴት ዋልሽ? ሰላም ነው? ኧረ ምንም ይቅርታ አያስፈልገውም። ቀጥል። እማማ ብለን ልጠራኝ እንችላለን። ይቅርታ አልኩኝ እኮ። እሺ ምን ፈልገን የደወልከው? ናፍቆት ነኝ። ናፍቆት የህይወት ጓደኛ። እኔ ናፍቆት ሆነ ህይወት የሚባል ሰው ስለማላውቅ ቻው። ቆይ እንዳትዘጊው እና የምትነግረኝን ነገር ንገረኝና ወደ ስራ ልግባ። የኔ ጌታ እኔ ስራ አለብኝ እኮ። መጀመሪያ ማን እንደሆንኩኝ ወቂ እኮ ብዬ ነው። ይኸውልሽ ህይወት ማለት የአዲ እህት ነች። ይቺ መናጢ ጭራሽ ብላ በዚህ መንገድ መጣች ደግሞ። ኧረ እሷ ልካኝ አይደለም፣ እኔ ለራሴ ጉዳይ ነው የደወልኩት። ትሰማኛለህ? እሷም ሆነች ህይወቷ በእኔ ልብ ውስጥ ምንም ቦታ የላችሁ። እሱን አውቃለሁ፣ እሱን በደንብ አውቃለሁ። ታዲያ ካወቅ ለምን ስራ ታስፈታኛለህ? በጣም እኮ ስለጨነቀኝና ያንቺ እርዳታ ስላስፈለገኝ እኮ ነው። ይኸውልሽ አንድ ጊዜ ብቻ ላገኝሽና ይቅርታ። የኔ ወንድም እኔ ሰርቶ አዳሪ እንጂ የእርዳታ ድርጅት አስተዳዳሪ አይደለሁም። ይኸውልሽ መሲ፣ እኔ ገንዘብም ሆነ ሌላ እርዳታ አይደለም የፈለኩት። ብቻ አንድ ጊዜ አግኝቼ ላናግርሽና። ጭራሽ አግኝተም ታናግረኝ ትፈልጋለህ? እሺ ችግር የለውም። በቃ ማግኘትም ካልፈለግሽ በስልክ ማድረግ እንችላለን። ትሰማለህ? እኔ ወንድም ከዚህ በኋላ ልደውልም ሆነ ልታገኘን ብትሞክር ውርድ ከራስህ ጨርሻለሁ። ቆይ ሄሎ ከተኔ ቆንጆሽ ዝም ብሎ የማይረባ ስልክ እኮ ነው። ኧረ በስመ አብ ስንት ስራ ፈታለህ። ቴሌቪዥን ልክፈት? ለምን? ህይወቴ ደህና መሸሽ? ደህና መሻችሁ። ምነው ስልክሽን አጥፍተሽ እንዲጥፍታልሽ? አይ ምንም አይደለም። ቤተ ክርስቲያን ሄጄ ሰዓቱ መሽቶብኝ ሁሉም ነገር ግራ ግብት ብሎ ሲጨልምብሽ ደጀ ሰላም ሄደሽ ማልቀስ ጀመርሽ። አይዞሽ ፍትህ ይስጥሽ እግዚአብሔር። ደህና ነው። ትንሽ አቃጠለኝ ሲል በውሃ ታጠበና ደህና ነው። እውነት? አዎ ደህና ነው።
ነገ ኤምባሲ እንሄዳለን በጠዋት እሺ ዘጋጃለሁ ጉድ ፈላ ፍቅሩዬ ስል ጊዜ የሱን ባህሪ ወስዶ ቁጭ አለ እንኳን ደስ አለሽ የኔ ፍቅር እየኔን ከፍ አይ ጉድ ምንድነው የማይታመን ነገር በ1500 እንዴ እኮ አላምንም እንዴት የሚያማምሩ ነገሮች ናቸው እንዲዘርይ የሚያምሩ ነገሮች ፈላ ያልጠበኩት ነገር እንኳን ደስ ያለሽ የኔ ፍቅር እንኳን አብሮ ደስ አለሽ ምንድነው አዲ ይሄ እኮ ላንቺ ክብር የተገዛ ጥሎሽ ነው በጣም ነው ማመሰግነው ፍቅሩዬ እሱ እንደሚያደርገው ስታደርግ ጊዜ እኮ ነው ፍቅሩ ደሞስ የጋብቻ ስማችን ፍቅሩ እንዲሆን ተስማምተናል አይደል እኔ ግን ዘሪውን ስትይ ነው ደስ የሚለኝ እሺ ዘርዬ አዲዬ ይሄ ደግሞ ፍቅሬን ለመግለጽ የገዛውልሽ ልዩ ስጦታ ነው መሰግናለሁ እንዴ እያበባ ያለ የሬሳ አበባ ለምንድን ነው ያመጣህልኝ እንዴ ማን የሬሳ አበባ ያርገው አሃ እያለሽ የለሽም ሬሳ ነሽ እያልከኝ ነው እንዴ እኮ ቀልቤ ስላረፈበት እኮ ነው አሃ ቀልቤ የሚያርፈው ለሬሳ ነው ማለት ነው አዲዬ ሙች እንዴ ደሞ እኮ የውልሽ ቀይ ነገር የደም ምልክት ስለሆነ የሬሳ አበባ ሊሆን የሚችለው ቀይ አበባ ነው ብዬ እኮ ነው ዘርዬ እኮ ባንዴ ቶክ ታደርገኝና የዋህነት እንደገና ደግሞ መልሶ ያቀዘቀዘኝ የኔን ከፍ እሺ ለማንኛውም ሳታቅላጠፋው ነገር ይቅርታ አድርጌልሃል ታደርጋል ለፍቅረኛ የሚሰጠው ምን አበባ ነው ቀይ አበባ ነው አንተ ቆይ ለፍቅረኛ የሚሰጠው አበባ ሳታቅ እንዴ ይሄን ሁሉ ሰርፕራይዝ ፍቅር በፍቅር ያደረከው ይሄንማ ያክስቴ ልጆች ናቸው የገዙልኝ ነው እንዴ አዎ ሲገርም ሲዘርዬ ዘበልኩት ብዬ ምን ሆነሽ እንዴ ምንም አልሆንኩም እሺ ቆለ ያረፍ ምን ሆነሽ ነው የምታነክሽው በቃ አንድ ባለጌ ጉድ ሰራኝ ባክ እኔ እየቀለድኩ እኮ አይደለም እኔማ አንድ ባለጌ በቃ ስብርብሬ ነው ወጣው እንዴ እኮ ማን ነው እሱ ቆይ እኔ ያለው ማን አባቱን የደፈረሽ አቶ ናፍቆት የእቴ ፍቅረኛ እንደዚህ አድርጎ ክትክት አድርጎ ጉድ ሰራኝ ይሄ ትልቅ
ድፍረት ነው አበሻ ባለቤቱን ካልናቁ አጥሩን አይነቀንቁ ይላል የደፈረው አንቺን ሰው ነን ነው እኔ ደግሞ ልክ አስገባዋለሁ ዘሪውን አይደለም እንደዛ ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን አሜሪካ ከሚገኘው ሜርሲ ዩኒቨርሲቲ ጋር በመተባበር አክት ዩኒቨርሲቲን በአዲስ አበባ ከፍተን አገልግሎታችንን በብቃት እየሰጠን እንገኛለን ሾላ ወንድኮነ ሰርየሙት አንበሳ ጥሩ የብረት መዝጊያ እሱን ያንን ልክስክስ ደመኛሽን ልክ ካስገባው በኋላ ተነግረኛለህ እሱ አይሆንም ሰርየ አሁኑኑ ፎቶና አሳይ ሰፈሩንና የሚውሉበትን አካባቢ ባስቸኳይ ዘ እንዴ አይሆንም ዘርዬ እንደዚህ አይነት ነገር ተፈጠረ ማለት ነው ከባድ ችግር ውስጥ ገባው ማለት እኮ ነው እንዴ አድርጎ ካሽ መደመደሽና አይንሽን ካጠፋ በኋላ ልትከለኪን ትፈልጊያለሽ እንደዛ አይሆንም እኔ ችግር እንዲፈጠር አልፈልግም የኔ ጌታ ስሞት ልተው የፈለገ ችግር ይፈጠር አይሆንም ማልኩ ዘርዬ ለምን ሻትለኝም እሻልልሽ ማንነቱን ነግረሽኛል አይደለም መለየት ደግሞ የኔ ስራ ነው ሰፈሩንም ቢሆን እንደው ትንሽ ሊያለፋኝ ይሆናል እንጂ አያቅተኝም እንዴ ከዛስ እሺ እኔ ከቤተሰቦች ጋር ልቆራረጥ ለምንድን ነው የምትቆራረጪው አይሆንም ይኸውልህ ዘርዬ ያልተረዳው ነገር አንተ አለ በቃ ይኸውልህ እኔ በቃ እውነቱን እነግርሃለሁ እሺ እኔ ከናፍቆት ጋር የተጣላሁት እሱ ሳያቅ ፍቅረኛውን ውጭ ሀገር ሄዳ እንድትማር ስላመቻቸው ነው እንደገና ደግሞ ከአባዬ ጋር ከባድ ችግር ውስጥ ገብተው ነበር ከዚህ በላይ ደግሞ እህቴ እንድትጎዳ አልፈልግም እና ለእህትሽ አዝነሽላት ነው የምትከለኪ እንዴ ለምን አልከለክልም እንዴ እሷ ተጎዳች ማለት እኮ በእጅ አዙር ነው የተነካው ማለት ነው ዘርዬ እሷ ተነካች ማለት አባዬ ተነካ ማለት አባዬ ተነካ ማለት ደግሞ ነው የተነካው ማለት ነው አያርለ ነገሩ እንዴት ሊዞር ነው ጋር እንደሚመጣ እሺ ለዛሬስ ላንቺ ስለተዋለሁ ወይም ነገሩ እስኪረጋጋ ዝም እላለሁ ነገሩ ከተረጋጋ በኋላ ግን አለቀው እኔ ምን አገባኝ ከነገሩ ካለፈ በኋላ አስረብ ዘግዘቃም ቢሆን ግራፍ እኔ ምን አገባኝ ይቀርፍ እኔ ግን አሁን አትንካ በቃ ጥሩ አይደለም እኔ ምለው እሺ ወይ ግን አንተ ምን አግኝተን እንደ ሰርፕራይዝ ያደረገኝ አዲ ግን ቆይ ልብሶቹንና ጫማዎቹን ወደድሻት እንዴ በጣም ዘርዬ በጣም የሚያማምሩት እኮ በጣም እዚህ ጋር ማህበል አይቻለሁ ደግሞ በጣም በወድ ዋጋ ነው የተገዛው አቃለው ዘርዬ በጣም ዋጋ እንደከፈልክ አቃለው ሰርሺ ቀሚስ ራሱ እንዴት እንደወደድኩት አትጠይቀኝ ከዚህ ጫማ ጋር ደግሞ ይሄዳል አይገርም እኔ ምን ዘርስ በእናትህ ያክስቶች ልጆች በጣም አመስግረልኝ በጣም የሚያምር ነገር ነው የመረጡልኝ ጎበዞች ናቸው በጣም ደግሞ ይኸውልሽ እስቲ ለሰርጋችን የሚሆን ከነዚህ አንዱን መረጭ የምሰርግ ምን እየቀለድክብኝ እውነቴን ነው አዲሞች ከምሬ ነው እንዴ በሰርግ ደግስ እንደማንጋባ ተስማምተናል አይደል እንዴ እሱማ ተስማምተን ነበር ግን ሐሳባችንን የሚያፈርስ ነገር እናቴ ሳላስበው ይዛ መጣች ሐሳባችንን የሚያፈርስ አዎ ባጭሩ በትልቅ ሆቴል ደግሳ አግባኝ የሚለውን ሐሳብሽን ትተሽ እንዲሁ ሚስት ለመሆን በመፈለግሽ ብቻ በጣም ደስ ብሏታል ሰርሺ እና ቤታቸውን ሸጠው ሊደሩን ተስማሙ ማለት ነው አይ አልተስማማችም ምንድነው የምታወራው ታዲያ ምን የምን ሰርግ ካርድ ነው ምረጭ ምን እያልኩ ነው የምታወራው ይኸውልሽ እናቴ ፈጥነሽ ማርገዝሽ በቃ በጣም ደስ ብሏታል አወቁ ማርገዝ እንዴ ሆዷ ገፍቶ ከማስታወቁ በፊት ባጭሩ ቤቷን ሸጣ ትልቅ ሆቴል ልድረን ነው ሀዲዬ እኔንም እኮ ድንገት ሳላስበው ነው መታ ሰርፕራይዝ ያደረገችኝ ታንታ አምላክ የትሆን ያለው እንዴት ነው የምትመሰገነው ዶበሉ እንደ ህይወት ካናገርካት በኋላ እቀፍ አርጋ ስስማ አላሳሰች እኔ ያሳዘነች አሳሰነች እንዴት ትበላኛለች ምንም ነገር ማድረግ አልችልም ትችላለህ በልዱ ከልብ ካሰብክ ትችላለህ
ተቀማይ ሰማይ ቁርቦ ነው ብሽ ግን እንደው አንድ እውነት ልንገርህ ህይወት እኔ ምንም ጥፋቱ አይታየኝም ምናለ ብትኛ አንቺ ሰው ተይኝ እስቲ ለምንድን ነው የምተው ትዳሬ ሲፈርስ እያየሁ ዝም አልልም እንዴ ትዳሬ እኮ ብዙ ነገር የሆንኩበት ነው እሷም ብትሆን ብዙ መስዋዕትነት የከፈልኩባት ልጄ ናት እና ምን ይሁን ነው የምትኛው እኔ ምንም ይሁን አላልኩም ይሄ ነገር ማብሰልሰሉን ተዋት በቃ ደሞ እቺ ልጅ እኮ ህይወት እውነቷን ነው አባቷ በዚህ እድሜዋ ሰው ገድሏል ተብሎ ወህኒ እንዲወርድ አልፈለገችም እሱ አይደለም እኔ ልትረዳኝ አይደለም ልትረዳ ነው አይደለም ሰው ወረወለዋን ነው የምትረዳው እኔንማ በፍሊታ ወይኔ በሉ በድመት እንጥልጥዬ በስስት ያሳደግኳት ልጅ ለማንም ማጅራት መች እኔን ትለውጠኝ ትርንጎ እንደሱም ሆነ እኮ ባንተ ባባቷ ወጣ ነው አዋ ትዝ ይልሃል በልሁ በፍቅር ከነፍ ያልክ ጊዜ ትዝ ይልሃል በቃሽ ትርንጎ እንዴት ነው እውነቴን እኮ ነው የተናገርኩት የራሳቸው ጉዳይ ብላ አይደል እንዴ ቤት ውስጥ ዝግት አርገብኝ ይልቀው እና አሁን ይሄን አጋጣሚ አግኝተሽ በቀል ማረግሽ ነው መበቀልሽ ነው አንቺ ቤት እኔ በቀል አይደለም እቺስ ልጅ ታዲያ ምን ታደርግ እንዴ አንተን እኮ ስታስታውስ ነው እንኳን ደስ ያለሽ እንዴ ምንም ደስ አይለኝ እንኳን ደስ ያለሽ እግዚአብሔር ይስጥልኝ አሜን ምን አለ እኔ ህመሜን ባስታመምበት እሱን ባዳምጥ አሁን ግን ልንገር እቺ ልጅም ሁሉንም ነገር እርግፍ አርገጥተ አዲ ላይ ማተኩሩ ሳይሻል አይቀር ምን አረሽ ነው ደግሞ የምትይው ልጄን እኮ ጠንቅቄ አጣታለሁ ማንም ያላወቃት መሰሪ ነች እቺኛው አላስተባበለችውን ኃጢያት ነው አንቺ አዲ ላይ ምትጥይባት በፍጹም አምና አልተቀበለችም አላስተባበለች ያው በተዘዋዋሪ ተቀብላለች ማለት ነው በፍጹም አላመነችም እንዴ በሉ ምን ማለት ነው እንዴ አውቃስ እንደሆነ አግብታለች ብላ እዚህ መታ ያወራችሁ ደሞ እኮ ይኸውልህ ይሄ ነገር መፈጠሩን እያወቀች እንዴት አይነት ድፍረት ነው አንተ ላንተ መተመንገሯ ምን እንድትሆን ፈልጋ ነው ምን ይኸውልህ የአገሬ ሰው ሲተርት ያማኝ አከበረኝ የነገረኝ የደፈረኝ ብሏል ስለዚህ አዲናት አዲን መጠንቀቅ አለብህ ጅልሽ ተዋት ወይዘርሽ እነዚህ ልቤን ቀጥታ አድርገው እኔ እኮ ለሰርፕራይዝ አልመች ደሞ ምን አደረክ ነው ታድርጋለህ እኔ በፍጹም ያልጠበቅኩት ነገር እኮ ነው እንዴት እንደሚያምር ዘርሽ ምርዳዳሜ ኮተታ በነዲር በብስጭት ተቃጠል ስኳር ደም በደም ግፊት ነው ደፈና መጥላ እንዴ ቆይ አንቺ ሰው ለማሳመም ነው እንዴ ሰርግ ምደግሽ እንደሱ ማለት ይሳው ዘርሽ በቃ ምቀኛል አይደለ ደሞ ጥሎባቸው ጓደኞቼ ባሎቻቸው ሞተውባቸዋል እኔ አሁን በሰርግ ተሸመሽሬ ሳገባ እንዴት ሊቃጠሉ እንደዛ ነው ታምሮ ዘርሽ እና በቃ እናት ተስማሙ ቤቱን ሽጠው ሊድሩ ይሄኛውን ቤት ሳይሆን ሌላ ቤት ነው ልሸጥ ያሰበችው ማለት ሌላም ቤት አላችሁ ማለት ነው አይገርምሽም ነፍሱን ይማረውና ሼባው ለካ የዋዛ አይደለም ደሳሳም ጎጆ ቢሆን ሌላ ቤት ነበረው ስለዚህ እናቴ ደግሞ እድሜ ልኳን ስትመኘው የነበረውን የልጅ ልጅ በማግኘቷ ያኛውን ቤት ለቀሩት ልጆች አድርጋ ይሄንን ቤት ሸጣለኛ ልደረን ነው እንደውም እኮ ከሁለት ወር ሰርጉ ማለፍ የለበትም ወይ ጉዱ ምን ሁለት ወር ማን ነው ሁለት ወር የሚያደርሰን እንዴ ቶሎ ነው እንጂ የምናደርገው ቶሎ ነው የሚደረገው ዘድረስ ማን ደርስም ግን ዘርሽ እና ቤቷ ደሳሳነች ምናምን ብላይ ነበር ደና ብር ያወጣላችሁ 2 ሚሊዮን ብር የሚገዛ ሰው አግኝታለች 2 ሚሊዮን እንዴ ጥሩ ነው ይኸውልሽ አዲዬ እንደውም እሷ የተስማማችሁ ሁሉንም ብር ልትሰጠኝ ነው እኔ ደግሞ ያው ልጅ እየመጣ ስለሆነ በግማሹ የሆነ አነስ ያለ ሆቴል ደግሰ የቀረውን ደግሞ ለልጅ ልክ ብለሃል ግድ የለም አንተ ያቺው 2 ሚሊዮን ብር እንደምን ተቀበል እንጂ እኔ መላመላ አድርጋለሁ ደግሞ ለድግስ እኔና ማይናቀበታል እንዴ ስንቱ ነው ዳራቹ እናቴ እኮ የሆነ አዳራሽ ነገር ወይም ይሄ መናፈሻ እንፈልግና ደና መናፈሻ ከትልቅ ሆቴል ባልተናነሰ ድግሱ እናሳምረዋለን እንችልበታለን ግድ የለም እሱ ሻዲዬ በቃ አሁን ይሄ ካርድ የምትፈልጊው ምረጭና ቶሎ ይታተም
ታትሞ ለሰው መበተን አለበት እንዴ እውነት ነው እሱማ ዘርሽ እውነት ነው ከሁለት ወር በፊት ከሆነማ የግድና ፈጥነዋለን ግን የትኛው እንደምመርጥ አላውቅም ሁሉም ያምራሉ ግድ የለም ይሄን ነገር ከማየ ጋር ቤት ወስጄ እሷ ማኩርፋለች መታረቂያ ይሆነኛል ከሷ ጋር እንማከርበታለን ይሄንን እሺ ዘርሽ ይሻላል አዎ ይሻላል አድዬ ግን እኔ ስሜ ፍቅሩ መባሌ ግን ብዙ ደስ አላለኝ ዘርሽ ተነጋግረን እንደገና ወደ ኋላ ተነጋግረናል እኮ ይገባኛል ቤተሰቦቼ ምን ብዬ እናገራለሁ ለሚያውቁኝ ሰዎች ብለን አይደል በቃ ምክንያት እኮ አይጠፋም የሆነ ምክንያት እንትን ትላል እንትን በላቸው በቃ እንትን ዘሪሁን የአዳነች ወንድም ታላቅ ወንድሟ ዘሪሁን ይባል ነበር ምንድነው ይሄ ድንገት በድንገተኛ አደጋ በመኪና አደጋ ነው እንደው የሞተባትና ዘሪሁን የሚባል ስም ሲሰማይ ሰቀጥታል እና ይሁን እንደዛ አይነት ነገር እንፈጥራለና ዘርሽ ግን የፈለገ ቢሆን የአባቴ ስም አይቀየርም በፍጹም ፍቅሩ ኮንክ በቂ ነው በቃ ፍቅሩ ብቻ ኩል አንድ ቀን ወይም ኩል ለአንድ 15 ቀን ካርዱ ተበትኖ እስኪሰበሰብ እኮ ነው በቃ ሻድዬ አሁን ይሄንን ሻምፓኝ እንክፈትና ጽዋችንን አንስተን ወተን ደግሞ አሪፍ ራት እንበላለን ዘርሽዎች እንኳን መውጣት እኮ አልችልም ለምን ቅድም እየነገርኩ አይደል ቤት ውስጥ ከባድ ችግር ተፈጥሯል እንዴ አዲ ታዲያ ይሄንን የመሰለ ምሽት ጥለሽ ትሄጃለሽ ይገባኛል ዘርሽ አብሬ ቦን ደስ ይላይ ነበር ግን እንዳልኩ አባዬ ቀውጢ የሆነ ችግር እኮ ነው የፈጠረው ዘርሽ አታኩርፈኛ ቅድም እኮ አልነግርህም ብዬ ነው እንጂ ወይዘሪት ህይወት ራሷን በራሷ በመዳሩ አባዬ ሰምጡ ናፍቆት ሲጥ አድርጎ ሊገለው ሲጥ እሷ ልጅ የሞት ሞቷን እንደምንም ብላ ፍሪት አይኑ ላይ አባዬ ላይ ስትነፋበት ናፍቆትን መልቀቅ ነፍሱ መትረፍ እንጂ ተያይዘን እኮ እስር ቤት ነበር የምንገባው ዘርሽዬ አልቆልህ ነበርኩ ገሎት ይሰው ገሎት አባዬ እንደዚህ ነው በሷ ሲመጡበት የሚገርም ነገር በጣም ይገርማል በስተርጅና አይኑ ልታጠፋ የስንቱን ሰው ጫማ ሰፍቶ እንዳላሳደገን በእናት በገዛጁ አይኑን እለም ዘበር አተረፋለች በቃ እንግዲህ እንዲህ አይነት ችግር እያለ በርግጥ እኔም አምሺ ወይም ደግሞ ደሪ አለልሽም ቅር ካለን መቅረት ይችላል አራ ዲሙች ቅር አይለኝም እኔ ጌታ እንደዚህ ምትረዳኝ ነገር እኮ ደስ የሚለኝ አሁን እቺን ሻምፓኝ ከፍተና እዚችን ቀማምሳል ከዛ ሄዳን ለግማን ወስዶብን እኮ እንችላለን እቺን ከፍተና እንጠጣለን ሰርግ ያንዱ አሰርግለቻው እኔ ወንዱ እኔ ማመዶ የሰርግ ቀን እንደዚህ ነው የሚደረገው ብልጥ ነገር ይዛቀ እንዳልሽውት ማለኔ እኮ አከፋፈቱ ስለማላቅ እኮ ነው አንቺ ልትቀር ዘሪዬ ፈገግ በል እዚህ አይደለም እኔ መሰለ መቤት አግኝታ እንደዚህ ነው እንደምትወርሱ ማታ አይደል ሳቅ አባዬ አንተ ነህ እንዴ ማን አንተ አባዬ እኔ እኮ ነኝ ቆም እንዳትጠቃኝ ሌባ ደግሞ አባዬ ይለኛል እንዳትጠቃኝ አባዬ እኔ እኮ ነኝ እንዳትጠቃኝ ለካ እዚህ እንቅፋት እየደረደራችሁ ለካ ሰውን ጉድ የምትሰሩት ምንድነው የምታወራው አባዬ አልገባኝም እንዳትጠቀም እያለ እንዳትጠቀም እያለ አባ ምንድነው ያስከው ሽጉጥ አባዬ ይላል ባቲን ሳና